ሰላም ሰላም ቤተሰብ እንኳን ደህና መጣችሁ ወደ ታጊት በእኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ሁላችሁም እንኳን ደህና መጣችሁ የታጊት ቤተሰቦች። ዛሬ የማሳያችሁ ላይቭ ምን ይሆናችሁ በበር በማስታወቂያ እንዴት ላይቭ እንደምንገባ ነው የማሳያችሁ። እቺ ፕላስ ምልክቷን ትጫኑና ማለት ነው ላይቭ እንደዚህ ትገባላችሁ ማለት ነው። ከዛ ያቺ የስልክ ምልክት ማለት ነው። የስልክ ምልክቷን ቃታ ሆነን ያግድም በአግድም አይደለ ያግድም እናደርጋታለን ማለት ነው። አሁን እንደዚህ በጎን ያደረግናት የስልክ ምልክቷን ጫን ስትሉ እንደዚህ በጎን ያደርግላችኋል ማለት ነው። ዞረ ከዛ አሁን የስራስ ምልክቱን እንጫናለን ማለት ነው። የስራስ ምልክቷን እንጫናለን። ከዛ እንደዚህ ይመጣልን ላይ የስራስ ምልክቱን እንነካና ታምኔል ነው እናስገባለን። የሰራነውን ታምኔል ማለት ከዛ አፕሎድ ታምኔል ይላል ወይም ፎቶ አንስታችሁ ወዲያው ማድረግ ትችላላችሁ። ከዛ እንደዚህ እንገባለን። ከዛ ያደራጃችሁት ጋር ትገባላችሁ። ለምሳሌ እኔ ይሄን አደራጅቻለሁ። ይሄን ታምኔል እነካዋለሁ ማለት ነው። ከዛ በሰፊ ሲመጣ ይጣበብ ስናደርገው በታምኔል በራሱ ታምኔል ትክክል ይሆናል። አይቆርጥብንም ምን አይልብንም ማለት ነው። ከዛ እንተናለን ሴቭ አድርገን ሄደን እዚህ ላይ ዲስክሪፕሽን እንጽፋለን ማለት ነው። አሁን ይሄን ሰምታጊ ዩቲዩብ ላይቭ የሚለውን ድሌት ለውና ታምኔል የሚገባበትን ርዕስ እጽፋለሁ ማለት ነው። ይህን የተፈጥሮ ድንቅ ወቁ የሚል ታምኔል ጽፈለታለሁ እዛ ዲስክሪፕሽን ላይ ማለት ነው። ከዛ አሁን ጽፈን ስንጨርስ ጽፈን ጨርሰናል። ጽፈን ከጨረስን በኋላ ወዴት ነው የምንሄደው? አሁን ላይ ያገባውበትን ታምኔል እዚህ ጻፍኩ ማለት ነው። ቆም ብለን ማለት ነው። ከዛ አሁን እናንተ ወዴት ነው የምትሄዱት? ኢሞጂ ማስገባት ከፈለጋችሁ አይተችሁችን ምልክቷን የኢሞጂ ምልክቷን ተነኩና እንደዚህ ትፈልጉታላችሁ ኢሞጂ ታስገባላችሁ ማለት ነው። አይተችን ኢሞጂ ምልክቷን ተጭናችሁ ከዛ የፈለጋችሁት ኢሞጂ መጣላችሁ። እናንተ ደስ ያላችሁ ባንዲራ ሁሉም ነገር ሞልቷል። ሁሉም ነገር አሰባስቦ ነው የያዘው። ከዛ የምትፈልጉትን ታደርጉትና የምትፈልጉትን ኢሞጂ ነክታችሁ እንትን ትላላችሁ ማለት እናንተ ደስ የሚላችሁ ተናካላችሁ። ከዛ ለምሳሌ እቺን ኢሞጂ አደረኩ ማለት ነው። ከዛ ቀጣይ እንሄዳለን ማለት ኔክስት ነው። እንደዚህ ወደ ላይ ከፍ ስናደርገው ማለት ነው። ኔክስት ሳይሆን ወደ ላይ ከፍ ስናደርገው ይሄ ይመጣልና ማለት ነው። ከዛ አይወታች ያሉትን የተዘጉትን ሁለቶቹን ኦፍ የነበሩትን እናበራለን ማለት ነው። እና እናበራለን። አሁን ይሄን አድቫይስ ሴቲንግ ምልክቷን ተጭነን ማለት ነው። ሴቲንግ ምልክቷን እንጫንና አሁን ይሄን እነዚህ ሁለቶችን እናበራለን። እነዚህ ማስታወቂያ this ቪዲዮ የዶላር ምልክቱንና ኮንታክት የሚለውን ማለት ነው። ሁለቶችን እናበራቸዋለን። እናንተ ዘግቶ ይመጣ እንደዚህ ታበራላችሁ። እዚህ ላይ ስግቡ አራቶቹ ይበራሉ ማለት ነው። ከዛ ባክ ብላችሁ እቺን ቀስቷን ምልክት ተጭናችሁ ተወጣላችሁ ማለት ነው። ከዛ ተወጡና ከወጣችሁ በኋላ አሁን በቀጥታ እዚህ ያለውን ጨረስን ማለት ነው። ኔክስት የሚለውን እንጫናለን። ኔክስት የሚለውን ተጭነን እንሄዳለን። ከዛ እዚህ ምራጡ ያን ታውቁታላችሁ። ይሄን እንመርጣለን። ኖት ኢዝ ኬዲ ሜዲክ ፎር ኬዲ የሚለውን እንመርጥና ከዛ ኔክስት እንለዋለን አሁን ማለት ነው። ከዛ አሁን ላይቭ ገባን ማለት ነው። ያኔ ላይቭ እዚህ ያለውን ጨረስን ማለት ነው። አሁን ይሄ እንደዚህ እንዳረጉ አትሉትም። ይቺ መሃሏን ነክታችሁ አያችሁ ዩቲዩብ ላይ ስወጡ ማለት ነው። መሃሏን ተወጣላችሁ ማለት ነው። በቃ ከዩቲዩብ ተወጣላችሁ ባክ ትላላችሁ። ይቺ መሃሏን ተጭናችሁ ጎ የሚለውን ጎ ላይቭ የሚለውን ማነኩ ዶን የሚለውን ማነኩ ብላችሁ መሃሉን ነክታርጋችሁ ትሄዳላችሁ ማለት ተወጣላችሁ። ከዛ አሁን ክሮም ነው የምትገቡት ማለት ነው። ክሮም አሁን እዚህ ክሮም ላይ ማለት ነው። ማንኛችሁም ስልክ ክሮም አለ።
ክሮም እንትና ካላችሁ እንደዚህ ይመጣላችኋል። እዚያችሁ ዩቲዩብ እኔ ካሁን በፊት ዩቲዩብ ስቱዲዮ ገብቼበት ሰላማቅ እንደዚህ ብሎ ነው ይመጣብኝ። እናንተ ግን ዩቲዩብ ካልመጣላችሁ ሰርቹ ላይ www.youtube studio ብላችሁ ስትጽፉ ይመጣላችኋል ማለት ነው ሰርች ባሩ ላይ። እኔ ግን የፊት ዩቲዩብ ሰራልኝ ገብቼበት ሰላማቅ እንደዚህ ብሎ ነው ይመጣላችሁ በዩቲዩብ ከከፈታችሁ ማለት ነው። ከዛ የራሳችሁ እንደዚህ ይመጣላችኋል። 3 ነጥብ ላይ 3 ነጥብ ተጨናችሁ ታች ዲስክሪፕቲቭ ያትች ምልክቷን የማያደርኩበት እሷን እኔ ያፍታ አብርቻለሁ ታበራታላችሁ ማለት ነው። እንደዚህ ያደራችሁ ዲስክሪፕቲቭ ነው እንደዚህ የሚለውን እሱን ታበራታላችሁ። እንደዚህ ባጭሩ ይመጣላችኋል። ከዛ ፕሮፋይላችሁን ትጫናላችሁ ማለት ነው። ከዛ ፕሮፋይላችሁን ስትጫኑ ዩር ቻናል የሚላያችሁ በሰማያዊ ከቻናላችሁ በታች ስማችሁ ታች ያለውን ዩር ቻናል የሚለውን ማለት ነው እሱን ትጫናላችሁ ሰማያዊ። ከዛ እንደዚህ ብሎ ይመጣላችኋል ማለት ነው። አሁን ደግሞ ይሄም አሁንም ከቻናላችሁ በታይ ያለው ማለት ነው ካስተም ነው ካስተም የሚለው ካስተም ቻናል የሚለውን ከፕሮፋይላችሁ በታይ ትጫኑና እንደዚህ ትሄዳላችሁ ማለት ነው። ከዛ አሁን ትንሽ ቆይቶ ይመጣላችኋል። ከዛ አሁን ወዴት ነው የምትሄዱት? ሁለተኛ ላይ የዩቲዩብ ምልክት የመሰለችው አያችሁ እቺ የዩቲዩብ ምልክት የመሰለችውን እሷን ትጫናላችሁ ማለት ነው። ሁለተኛ ላይ አንደኛ ፕሮፋይላችሁ አለ፣ ሁለተኛ አለ፣ ሶስተኛ እቺ ሁለተኛ የዩቲዩብ ምልክት የሆነ ያለች ማለት ነው። እሷን ትነካላችሁ። ከዛ ይሄ ቪዲዮ ሾርት ፖስት ምናምን እያለ ይመጣላችሁ አንደርድሮ። ከዛ እናንተ የምነኩት ላይቭ የሚለውን ነው የምነኩት። ላይቭ የሚለውን ትነኩና አሁን የገባችሁበት ላይቭ እዛ ጎ አላልነው ማለት ግን እዚህ ይመጣል። አሁን ላይቭ በፕሮፋይሉ ላይ እንትን ታምኔላችሁ አዲስ የገባችሁበት ላይቭ ይለያችኋል ማለት ነው። መጀመሪያ ላይ ይመጣል። ከዛ እሱን ተናካላችሁ ማለት ነው። እንትን የገባችሁበትን እሱን ተናኩና ከዛ ምንድነው ይመጣላችሁ? አሁን እንደዚህ ብሎ ይመጣላችኋል። ላይቭ የሚለው ነክታችሁ የላይቭ የገባችሁበትን ቪዲዮ ስንነኩት እንደዚህ ብሎ ይመጣላችኋል። ከዛ አሁን ምንድነው የምትነኩት? የዶላር ምልክቷን አያችሁ? የዶላር ምልክቷን ትጫናላችሁ። ያቴስ የምትሆን የዶላር ምልክቷን ትጫናላችሁ ማለት ነው። ከዛ አሁን ኦዲት ይወስደናል። ላይ ኦን ወይም ኦፍ አድርጊው የዶላር ምልክቱን የሚላችሁ እሷን ቀስቷን ተናክታችሁ ከከፈታችሁት እኔ ከፍቻለሁ በፊትኝ ይከፍትላችኋል። ግን ካልከፈታችሁት ደግሞ እንትን ይላል ክፈቱት ማን ኦን አድርጉት። ከዛ አሁን ሁለተኛ የምንነካው እቺ የታችኛይቱ ማለት ነው። ቀስቷን ንክ ስታረጉ መሃል ላይ ያለችውን መጀመሪያ መሃል ላይ ያለችውን ትጫናላችሁ ማለት ነው። መሃል ላይ ያለችውን ትጫኑና አሁንም እንደዚህ ይሄ ቀስት መሃል ላይ ተጭናችሁ ስትጫኑት ይሄ እንደዚህ በቀይ ምልክት ይመጣላችኋል ማለት ነው። በቀይ ምልክት አያችሁት? ከዛ አያትቺ ቀስት ምልክቷን ንክት ስታደርጓትኝ አሁን 6 ደቂቃ 12 ደቂቃ 18 ደቂቃ 30 ደቂቃ 24 ሰኮንድ ያኔ ሰኮንድ ነው ደቂቃ ሰኮንድ ማለት ነው። ከዛ ትመርጣላችሁ እናንተ 6 ሰኮንድ 12 የሚፈልጋችሁ መርጣችሁ ጫን ትውትና አያትቺ ሴቭ የምትለዋን ትጫናላችሁ። አያችሁ ሴቭ የምትለዋን ትጫናላችሁ ማለት ነው። ከዛ ሴቭ የምትለዋን ከተጫናችሁ በኋላ ወዴት ነው የምትሄዱትኝ? ወደ ጎን ሳብ ስታደርጉትኝ አሁን እዚህ አስተካክለን ጨረስን። ማስታወቂያ ሁሉን ነገር አስገብተን ጨረስን ማለት ነው። እናንተ በ12 ደቂቃም ሆነ ሴኮንድ ሆነ በመፈልጉ ሴኮንድ ነክታችሁ ማስገባት ማለት ነው። አሁን እቺ ቀይ ጥቁሯን ሴቭ እናደርጋለን ማለት ነው። አሁን እዚህ ጨረስን ማለት ነው። ከዛ አሁን ጨረስና በቃ አሁን ሁሉን ነገር አስተካክለን ማስታወቂያ ሁሉን ነገር ከፋፍተን ጨረስን እዚህ ላይ ማለት ነው። ክሮም ላይ ጨርሰናል። አሁን ወዴት ነው የምንሄደው? ዩቲዩብ አሁንም ይሄው መሀሏን ተጭነን ባክ ብለን እንወጣለን ማለት ነው። አሁን የት ነው የምንገባው? ዩቲዩብ እንገባለን ማለት ነው። ዩቲዩብን ስንጫነው አያችሁ አሁን ይኸው መጣላችሁ እንደዚህ ብሎ ማለት ነው። ከዛ እንደዚህ ብሎ ይመጣላችኋል። እዛ ክሮም ላይ አስተካክላችሁ ጨረሳችሁ።
እዚህ ላይ አሁን ምን ትሉታላችሁ? ጎ ላይቭ አሁን እኔ ጎ ላይቭ ካልኩት ማለት ነው እንትን ይላል ሪኮርድ ስክሪን ሪከርድ ስለማደርግ ይቋረጣል። ከዛ ጎ ላይቭ ብላችሁ ትሄዳላችሁ። ጎ ላይቭ ስትሉ ደግሞ ካላይ ደግሞ ጎ ላይቭ የሚል ይመጣል። ከዛ ያስገባችኋል። ዛሬ ሌላ ቪዲዮ ልቀጥላችሁ ነው ማለት ነው። ጎ ካልኩትኝ እንትን አይልም ስክሪን ሪከርድ ያቆማል ስለሚዘጋ። አሁን በሌላ ስልክ ነው ማለት ነው። በሌላ ስልክ ነው እየቀረስኩኝ የማሳያችሁ ማለት ነው። ከዛ ወደ ላይቭ ከሚለው መጨረሻ ላይ የምታደርጉትኝ እንደዚህ ብላችሁ ገና 2 ደቂቃ ምናምን 5 ደቂቃ ምናምን ሲቀራችሁ ማለት ነው አደራጅታችሁ ማስቀመጥ ትችላላችሁ። ከዛ ሰዓታችሁ ደቂቃችሁ ሲደርስ የመግቢያችሁ ጎ ብሎ ትሄዳላችሁ ማለት ነው። ምክንያቱም ሴቲንግ ውስጥ ምናምን ትንሽ ሰዓት ያን እስከምታስተካክሉ ደቂቃ ስለሚወስድ ሰዓታችሁ እንዳይባሽ ካላችሁ ገና አስቀድማችሁ ሰዓታችሁ ከመድረሱ በፊት ትንሽ 20 ደቂቃ ሲቀረው ወይም 10 ደቂቃ ሲቀረው ታደራጁትና እዚህ ላይ መታችሁ ዝም ትውታላችሁ ማለት ነው። ከዛ መጨረሻ ላይ ሰዓታችሁ ሲደርስ ጎ ነው የምትውትኝ። አሁን ሰዓት የደረሰ ጎ ብዬ ላሳያችሁ ማለት ነው። ይሄን ነው የምንነኩት፣ ይሄን ማለት ነው። ጎ ብላችሁ ትነኩታላችሁ። ይሄን አሁን ይሄን ጎ ብላችሁ አሁን እንደዚህ ብሎ ጎ ስትሉት ይሄን እንደዚህ ይመጣላችኋል ማለት ነው። ከዛ መልሳችሁ ይሄን ትነኩታላችሁ፣ ጎን ኢት የሚል ማለት ነው። ከዛ ደግሞ አሁን ይሄን ትነካላችሁ መልሳችሁ ማለት ነው። ይሄን ከዛ እንደዚህ ታደርጋላችሁ። ያችሁ አሁን ላይ ገባን ማለት ነው። ከዛ ካሜራ እዚህ መጣላችሁ አይደለ? ካሜራ እንዳወጡ ከፈለጋችሁ ይሄን ትነኩና ትዘጉታላችሁ። ካሜራ ዘጋችሁ ማለት ነው። በፕሮፋይላችሁ ሆናችሁ አሁን እናንተ እንደዚህ ብሎ ሲመጣ አሁን ጨረሳችሁ። አሁን ይሄው ጎ ላይቭ አሁን ደግማችሁ ማለት ነው። ያያችሁ አሁን ጀመረ እና ፕራይቬት ሁሉ ነገር ነው የሚያሳየው ሲጀመር። ይሄ አሁን ገባሁ ላይቭ ማለት ነው። አሁን ምንድነው የምታረጉት? ገብቷን አሁን ያን ራሱ ስክሪን እያደረገው ነው ማለት ነው። ሁሉ ነገር ነው አይሃገባ የሚያሳየው። ከዛ አሁን ይሄን ተናካላችሁ፣ ይሄን ዩቲዩብ የሚለውን ማለት ነው። ዩቲዩብን ተናካላችሁ። ከዛ እናንተ ፕሮፋይል ነው የምትገቡት። ይሄን የራሳችሁን ተናካላችሁ፣ ይሄን ፕሮፋይላችሁን ማለት ነው። ከዛ እንደሪሳ ሀዛ ይሄን ተናካላችሁ አይደል? ከዛ ይሄ መጣላችሁ የራሳችሁ ቤት። አሁን ላይቭ የሚለውን ይሄን ተናካላችሁ ማለት ነው። ከዛ ይሄ ላይቭ የሚለውን ትጫኑታላችሁ። ይሄ የራሳችሁ ላይቭ ያላችሁበት ማለት ነው። ከዛ አሁን እንደዚህ ብሎ መጣላችሁ። አሁን ይሄ ማስታወቂያ ማለት ነው። ካቻላችሁ ማስታወቂያ በራስ መታየት ስለማይቻል እንትን በሉ ቶሎ ካንስል በሉትኝ እንትን እንዳይልባችሁ ማለት ነው። ቶሎ ሚውት ካንስል ታውታላችሁ። አሁን ለምሳሌ ቤታችን ገባን ማለት ነው። አሁን አንዴ እስኪ ኮሜንት እንዲከፍትላችሁ ማለት ነው። አያችሁ አሁን መጣ ማለት ነው። ከዛ ሚውት ማድረግ ከፈለጋችሁ ደግሞ ይሄን ትንሿ ቪዲዮ ከፈለጋችሁ እቺን ስጫኑት ቪዲዮ ትንሽ ካሜራ ናት እንጂ ትወጣላችሁ አይደል? ከዛ መልሳችሁ ትዘጋላችሁ። ከዛ ይሄ ደግሞ ሚውት ማድረጊያ ነው ማለት ነው። ሚውት ታደርጋላችሁ፣ ሚውት ተከፍታላችሁ ማለት ነው። ከዛ ይሄ ሴቲንግ ምናምን የቋንቋ መቀየር ያራሱ የለውም መሰል። በሌላ ስልክ ታነባላችሁ። እንግሊዘኛ ደስ ሲሉ ይሄ በእንግሊዘኛ ይመጣል፣ ደስ ሲሉ በአማርኛ ነው የሚመጣው ማለት ነው። እና አሁን ሰው እየመጣ እንደዚህ ብሎ አሁን በበሩ ማለት ነው። ከዛ እነዛ ሰዎች በራሳቸው ሲገቡ በ6 ደቂቃ እናንተ እንደመረጣችሁ ማለት ነው። በመረጣችሁ ደቂቃ ማስታወቂያ ይገባላችኋል ማለት ነው። ከዛ እንደዚህ ብሎ ይመጣና በቃ አዛ ደግሞ እንደዚህ በሌላ ስልክ ማንበብ ካልፈለጋችሁ በዚህ በራሱ ማንበብ ትችላላችሁ። አሁን ለምሳሌ ይሄን አሁን የተጻፈው እንግሊዘኛ ነው። አሁን ይሄን እንደዚህ ነካ ስታረጉ ፕሮፋይሉን አማርኛ ይመጣላችኋል። አሁንም ይሄንም ነካ ስታረጉት እንግሊዘኛ የነበረው በአማርኛ ይታያችኋል። አንዴ እና ብዙም አይታያችሁም።
አያችሁ አንድ በአማርኛ በእንግሊዘኛ ከሆነባችሁ ደግሞ ማለት ነው ይሄን ተነኩታላችሁ ኮሜንት ማለት ንክት ስታረጉት ይሄው በአማርኛ ይመጣላችኋል። ከዛ ከፍ ያረጋችሁ ግን ይሄ ስራ ካላችሁ ሁሉን ፒን አርጋችሁ መቼም አዘልቁትም። ይሄው እንደዚህ ታረጉትና ንክት ስታረጉት ይሄው በአማርኛ ይመጣል።